ጀማሪ ቲክቶከር ወይም ዩቲዩበር ከሆናችሁ ይህ ቪዲዮ ለእናንተ ነው። ምክንያቱም እኔ ለኮንተንት ክሪኤሽን የምጠቀምባቸውን እያንዳንዱን እቃዎች አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ መከታተል እንዳትረሱ። እና እኔ የምጠቀምባቸው እቃዎች እናንተም ጀማሪ ከሆናችሁ ያን ያህል ወጪ የሚያስወጣችሁ አይደሉም። ስለዚህ መቼቻል ቤት ለማስፍ ላይክ እና ሰብስክራይብ ማድረግ እንዳይረስ። መጀመሪያ በጣም ከምጠቀምበት እቃ መካከል አንዱ ይቺ ፍላሽ ነች። የፒሲ ስቶሬጅ በጣም ትንሽ ስለሆነ 128 ጂቢ ነው እና ኤዲት ለማድረግ የምጠቀምባቸው ማቴሪያሎች እንዳለ እዚህ ውስጥ ፍላሽ ውስጥ ነው ያሉት። በጣም ብዙ ወደ 20 ጂቢ ምናምን የሚሆን ፋይል ነው ያለው ውስጥና በጣም ገራሚ ፍላሽ ነው። 32 ጂቢ ነው፣ ቲማክስ ነው። እዚህ ከታያችሁ ውስጥ ያው ነውና በጣም ገራሚ ፍላሽ ነው። ያው እናንተም ገዝታችሁ ተጠቀሙበት እላችኋለሁ። ሁለተኛው በጣም የምጠቀምበት እቃ ደግሞ ይችኛው አዳፕተር ነች። በጣም ብዙ ማስታወሻ ምናምን ዩቲዩብ ለመቀረጽ ፈልግና እዚህ ጋር ነው እንደዚህ እየጻፍኩ እንድትላችሁ አላውቅም፣ ግን እዚህ ላይ እየጻፍኩ ነው መቀረጸው ለቲክቶክ ቪዲዮይም ለዩቲዩብ ቪዲዮይም ማለት ነውና ይሄኛው በጣም ከምወደው እቃ መካከል አንዱ ነው። ያን ያህል ወጪ ያለወጣበት ማባቴ ነው ገዛልኝ እና በዚህ ነው ስክሪፕት ጽፌ ማቀርብላችሁ። አሁን ወደ ሶስተኛው እንሂድ። ሶስተኛው እቃ ደግሞ እዚህ ጋር የምትመለከቷት ኪቦርድ ነች። ኪቦርድ አሁን በቅርብ የተገዛችው እና በ1500 ብር የተገዛው ከዚህ ቅርብ ነው፣ እዚህ ሰፈር ነውና ከስልክ ቤት እና የተገዛው በጣም ርካሽ እቃ ነው። ቪዲዮ ኤዲት ለማድረግ ምናምን የምጠቀመው በዚህ ኪቦርድ ነው። ምክንያቱም ያው አሪፍ ነው፣ ይመቻልም። ያው ከፒሲው ይልቅ የዚህኛው ኪቦርድ ይሻለኛል። የሚመች ሰፋ ያለም ስለሆነ በደንብ ፍጥነት ለመጻፍም ይመቻል። ሶስተኛው እቃ ደግሞ ይችኛለች እንደምትመለከቱት ማውዝ ነች። እቺ ማውዝ በጣም አሪፍ እቃ ነች። ፍጥነት አለ ከዚህኛ ከኖርማል የፒሲው ማውዝ ይሻላል 10 እጥፍ። አሁን ደግሞ ቀጥሎ ማሳያችሁ እቃዎች የኔ ለመቀረጽ በጣም ከሚመቹኝ እቃዎች መካከል እንደዚህ እዚህ ጋር ሁለት አምፖል አለኝ። በእነሱ ነው የተቀረጽኩ የምገኘው እና ምክንያቱም ቪዲዮ ያለ እነሱ በጣም ጨለማ ነው የሚሆነው። ቀያት ፍቼ ራሳቸው አንዱን ይደበዛል ነው እንደምታዩት ምንም አይኖርም። እዚህ ጋር የምትመለከቱት አንደኛው ይሄኛው መብራት ነው፣ ይህኛው አምፖል ማለት ነው። ሁለተኛው አምፖል ይሄኛው የምትመለከቱት አምፖል ነው። ያው ሪንግ ላይት ከመግዛት ይሻላሉ ለጊዜው እስከምንገዛ ድረስ በእነዚህ ሁለት አምፖሎች ነው የምጠቀመው። በጣም አሪፍ ብርሃን አላቸው፣ ያው ገራሚ ናቸው። እዚህ ጋር በምትመለከቱትን በካፌን በዚህ በኩል ጠቅልል በዛ አድርጌ ወሰድኩትና እዚህ ጋር አምጥቼው ነው ጠለፌ ማለት ነው ኖርማል እና በዚህ በኩል እንደዚህ አምጥቼ ነው እዚህ ጋር ባክግራውንዶች ናቸው ዝም ብዬ አስቀምጥኳቸው እንደ መደርደሪያ ነገር ይሄን ይመስላል። እና እንደምትመለከቱት ምንም በጣም ጨለማ ነው የሚሆነው ያን እነዚህ መብራቶች እና እነዚህ መብራቶች ምንም ወጪ አላወጣውም፣ የቤት የነበሩ አምፖሎች ናቸው። በመጨረሻም አንድ አሪፍ የምለውን እቃ ደግሞ ላሳያችሁ። በጣም ወድበትም ቪዲዮ ኤዲት የማደርግበት የምቀረጽበት ሁሉ ነገር የምሰራበት አንድ እቃ ልንገራችሁ። ይህ እቃ ላፕቶፕ ነው። እዚህ ጋር የምትመለከቱት ቆይ ላሳያችሁ። እንደምትመለከቱት ይሄ ነው ላፕቶፕ ኤችፒ ነች፣ ኖርማል ኤችፒ 4 ጂቢ ራም በ128 ጂቢ ስቶሬጅ ኖርማል ላፕቶፕ ነች። ለተማሪ የምትሆን ላፕቶፕ ነች። ቀይና ቀይ ላሳያችሁ። በጣም ቀጭን ላፕቶፕ ነች። ያን ያክል እንትን አይደለችም። እንደምትመለከቷት በጣም የምታምር ላፕቶፕ ነች። ነገር ግን ያን ያህል ስፔሲፊክ ለኤዲቲንግ የምትሆን ላፕቶፕ አይደለችም። እዚህ ጋር እንደምታዩት አንድ ተርሶ ወልቋል ተሰብሮ ቢነሳራት እና ለዛ ነው አንድም ኪቦርድ ይመቸኛል። እዚህ ጋር ለማካከል ያደረጋቸው እንደዚህ በጣም አሪፍ ላፕቶፕ ነው። ምንም አይልም። ለተማሪዎች ለጥናት ምናምን አሪፍ ላፕቶፕ ነች። ይሄን ይመስላል። እና እዚህ ጋር የምትመለከቱት ደግሞ ይሄ ጠረጴዛዬ ነው። እዚህ ጋር ነው የምጠቀምበት ጠረጴዛዬ ነው። እና ይሄን ይመስላል ጠረጴዛዬ። ባጭሩ ለዩቲዩብ እና ለቲክቶክ ለመስራት የምጠቀምባቸው እቃዎች እነዚህን ይመስላሉ። ያን ያህል አሪፍ እቃዎች አይደሉም፣ ነገር ግን ለመጀመር በጣም አሪፍ ነው። ምክንያቱም እንደዚህ በቀላል ነገር ነው፣ ሰው በአንዴ ከውድ ነገር አይጀምርም እና እናንተም ባላችሁ ነው መጀመር የምትችሉት። አሁን ለምሳሌ የምጠቀምበትን ስልክ አሳያችሁ። ለመቅረጽና ለመደወል ብቻ ነው የምጠቀምበት። እዚህ ጋር እንደምታዩት በፕላስቲክ ይዤ ምናምን የምጠቀምበት። ስለዚህ ስልክ ቲክቶክ ላይ እሰራላችኋለሁ። ገራሚ ትሪክ አለ ቻርጅ ስትደረግ ምናምን ካሳያችኋለሁ እንዴት እንደሚደረግ እና ይሄን ይመስላል ስልኬ ራሱ እና ኖርማል የምጠቀምባት ስልክ ይችኛዋ ነች። ለመደወል ዝም ብሎ ሲሙ አይቀበልም፣ ለዛ ነች ለመደወል እንጠቀምባታለሁ። ኖርማል ስልክ ነች። ቀጥሎ እነዚህን ይመስላል የኔን እቃዎች ምናምን። በመቀጠል ለምን ሲታፓሳያችኋለሁ። እስከ ቪዲዮ ፍጻሜ ተከታተላችሁኝ ድረስ አመሰግናለሁ። ወዳችኋለሁ።